ተመልካቾቻችን እንደምን ናችሁ? አልማዝ ሰለሞን እባላለሁ። በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርት መሪ ባለሙያ ነኝ። ዛሬ ይዤላችሁ የቀረብኩት በቀጥታ በገዢው ታክስ የሚከፈልበት አቅርቦትን በሚመለከት ይሆናል። በቀጥታ በገዢው ታክስ የሚከፈልበት አቅርቦት ወይም ሪቨርስ ቻርጅ ሳፕላይ የምንለው ምን አይነት አቅርቦት ነው? ይህ አቅርቦት አገልግሎት ሰጪው የተመዘገበ ሰው ቢሆንም ባይሆንም አቅርቦቱ የተከናወነው ኢትዮጵያ ውስጥ በቋሚነት የሚሰራ ድርጅት ሳይኖረው ከኢትዮጵያ ውጪ ሆኖ ታክስ የሚከፈልበትን የንግድ ስራ እንቅስቃሴ በሚያከናውን ሰው አማካኝነት የተሰጠ አገልግሎት ሆኖ አቅርቦቱ የተሰጠው በተጨማሪ እሴት ታክስ ለተመዘገበ ሰው፣ ለመንግስት ተቋም ወይም ከፍተኛ ግብይት ላልተመዘገበ ሰው ሲሆንና ይህ አቅርቦት በኢትዮጵያ ውስጥ ከሚገኝ የንግድ ስራ ቦታ ቢሰጥ ኖሮ ታክስ የሚከፈልበት አቅርቦት ይሆን እንደሆነ በቀጥታ በገዢው ታክስ የሚከፈልበት አቅርቦት ይባላል ማለት ነው። በሌላ መልኩ ደግሞ የተመዘገበ ወይም ከፍተኛ ግብይት ያለው ያልተመዘገበ ሰው በኢትዮጵያ ውስጥና ከኢትዮጵያ ውጪ ታክስ የሚከፈልበት የስራ እንቅስቃሴ የሚያከናውን ቢሆንና ከኢትዮጵያ ውጪ ያለው በኢትዮጵያ ውስጥ ላለው የውስጥ አገልግሎት የሚሰጥ ከሆነ ይህም አገልግሎት በቀጥታ በገዢው ታክስ የሚከፈልበት አቅርቦት ተደርጎ ይወሰዳል። ከውጭ ሀገር ታክስ የሚከፈልበት ግብይት ከሚያከናውን የተመዘገበ ሰው ግብይት የሚፈጽም የተመዘገበ ሰው የመንግስት ተቋም ወይም ከፍተኛ ግብይት ያለው ያልተመዘገበ ሰው በሚፈጽመው በቀጥታ በገዢው ታክስ የሚከፈልበት ግብይት ላይ የተጨማሪ እሴት ታክስ የመክፈል ግዴታ ያለበት መሆኑን በታክስ ባለስልጣኑ የጸደቀውን ቅጽ በመጠቀም ለአቅራቢው ማሳወቅ አለበት። ለአቅራቢው የአገልግሎት ክፍያ ሲከፍል ተጨማሪ እሴት ታክስ የመክፈል ሆነ የማሳወቅ ኃላፊነት የገዢው ነው። በቀጥታ በገዢው ታክስ የሚከፈልበት አቅርቦት ላይ የተጨማሪ እሴት ታክስ የመክፈል ግዴታ ያለበት የተመዘገበ ሰው አገልግሎቱን ባገኘበት ጊዜ ለአቅርቦቱ በገዢው የሚዘጋጅ የታክስ ደረሰኝ ማዘጋጀት አለበት። በተጨማሪ እሴት ታክስ የተመዘገበ ሰው በየወሩ የተጨማሪ እሴት ታክስ አሳውቆ መክፈል እንዳለበት ይታወቃል። በዚህ ማስታወቂያውም በቀጥታ በገዢው ታክስ የሚከፈልበት አቅርቦት ላይ የከፈለውንም የተጨማሪ እሴት ታክስ ጭምር አካቶ ማሳወቅና መክፈል አለበት። ይህን አገልግሎት ሲገዛ ለከፈለውም የተጨማሪ እሴት ታክስ የግብአት ታክስ ተቀናሽ የማግኘት መብት አለው። ይህንን የግብአት ታክስ ተቀናሽ ለማግኘት በገዢው የሚዘጋጅ የታክስ ደረሰኝ ማቅረብ ይጠበቅበታል። ለምሳሌ በተጨማሪ እሴት ታክስ የተመዘገበ ዋይዘድ ኃላፊነቱ የተወሰነ የግል ማህበር በ2017 ህዳር ወር ላይ በኢትዮጵያ በቋሚነት የሚሰራ ድርጅት ከሌለው ኤክስ ከተባለ ሰው የማማከር አገልግሎት ከታክስ በፊት በ150,000 ብር ገዛ። ላገኘው አገልግሎት ሲከፍል ተጨማሪ እሴት ታክስ በሚከተለው መሰረት መክፈልና ማሳወቅ አለበት። የማማከር አገልግሎት ያው ታክስ የሚከፈልበት አቅርቦት ነው። በመሆኑም 150,000 በ15% ስናባዛ የምናገኘው 22,500 ብር ነው። ስለዚህ የሚከፍለውም 22,500 የተጨማሪ እሴት ታክስ ይከፍላል። ለዚህም ገንዘብ በገዢው የሚዘጋጅ የታክስ ደረሰኝ ላይም ያሰፍራል። ይህንንም ገንዘብ ማለት ነው። በታህሳስ 2017 በሚያቀርበው የተጨማሪ እሴት ታክስ ሪፖርት ላይ ውጤት ታክሱን በማሳወቂያ ፎርም ላይን 25 ላይ ያሰፍራል። ግብአት ታክሱን ላይን 135 ማስፈር አለበት። የግብአት ታክሱ ተቀባይነት የሚኖረው በገዢው የሚዘጋጅ ደረሰኝ አያይዞ ሲቀርብ ነው። ከፍተኛ ግብይት ያለው ያልተመዘገበ ሰውና የመንግስት ተቋም በሚሆንበት ጊዜ ግን በየወሩ ማሳወቅ አይጠበቅበትም። ልክ ግዢውን ባከናወነ በዛ ወር ቀጥሎ ባለው የወር መጨረሻ ቀን ድረስ ለታክሱ ባለስልጣን የታክስ ማስታወቂያ ማቅረብ አለበት። የታክስ ማስታወቂያ ማቅረብ ባለበት ጊዜ ውስጥ ታክሱን መክፈል አለበት። ይህን ዝግጅት የምትከታተሉ በተለይም በተጨማሪ እሴት ታክስ የተመዘገባችሁና ጠቅላላ ዓመታዊ ሽያጫችሁ ከ2 ሚሊዮን በላይ የሆነና ለታክሱ ያልተመዘገባችሁ ግብር ከፋዮች እንደዚህ አይነት አገልግሎት ስትገዙ የተጨማሪ እሴት ታክስ ከፋዮችም አሳዋቂዎችም እናንተ መሆናችሁን እንዳዘነጉ እያልኩኝ የዛሬ ዝግጅቴ በዚህ አጠናቅቃለሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ በሰላም ቆዩ።